እጄን ያዥነቴ መተናል አይገርም ይገርባ ውርነው ሰላም ቤተሰቦች እንደምን አላችሁ? ዛሬ ደግሞ ለየት ባለ መረጃ መተናል። ሰሞኑን አነጋጋሪ የነበረው የወቸ ጉድ እንግዳ ታውቋል ማለት ነው። እስካሁን ሪፖርቱ እንደሚደርሳችሁ እርግጠኛ ነኝ እና በዛ ቪዲዮ ደግሞ ትንሽ ሪያክት እናደርግበት። ሌሎች ሀሳቦችም አሉ፣ የሚያዝናኑ ቪዲዮችም አሉ። አንዳንድ መረጃዎችንም ይዤላችሁ መጥቻለሁ ማለት ነው። ውዶችዬ ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። የቻናሉ ቤተሰብ የሆናችሁ ደግሞ ላይክ ማድረጋችሁን አትርሱ። ፕሊዝ አትርሱ። ኤኒ ኮሜንት ካላችሁ ደግሞ ኮሜንት ማስቀመጫው ስር ላይ አስቀምጡልኝ። ወደ ዛሬ ቪዲዮ እንቀጥል። እንዴ ዳዋ ምን እያረክስ ነው? ይኸውልህ ብራዘር ቀኔ እየፈታው ነው። ብራዘር ይኸውልህ ቀኔ እየፈታው ነው። ከአንድ ኢትዮጵያ በቀት የሚለው ይኸውልህ ሌሌ የሚለው ለምን እንደዘፈነ ታውቃለህ? ትርጉም አታውቀው? ይኸውልህ ሌሌ ማለት ነው። ይኸውልህ ሁለት ጊዜ ነው ሌሌ ያለው እና ሌሌ ይኸው እዚች ጋር ሌሌ ቱ ስኩዌር ትለዋለህ ቀኔው ለመፍታት ማለት ነው። ከዛ በሶስተኛው ላይ ሌሌ ነገር ብሏል ማለት እዚህ ጋር ምንም ነገር የለውም። ቀጥታ እነሱን ይነካው። እናቴ ትሞት ምንም ነገር የለውም። እነሱን ይነካው። የምትመለከቱት ውጭ ሀገር ከመሰላችሁ ተሳስታችኋል። በሀገራችን ኢትዮጵያ በኦሮሚያ ክልል በዛሬው ዕለት የተመረቀው ሃሮ ደንዲ ሎጅ ነው። ቦታውን እንደምታዩት እጅግ ማራኪና ውብ ነው። እዚህ ቦታ መታችሁ ከወዳጅ ዘመዶቻችሁ ጋር ጥሩ ጊዜ ማሳለፍ ትችላላችሁ። ቦታውን እንደምታዩት እንግዲህ እጅግ የሚያምርና አረንጓዴ ነው። እንግዲህ እየሄዳችሁ መዝናናት ትችላላችሁ። ይሄ ነው ዋናው። ይሄ እንግዲህ ሳሎኑ ነው። ዋናው መኝታ ቤቷ ናት። ነይ መኝታ ቤት ነው። ዋናው መኝታ ቤቷ ናት። ያልነገርኩ ነገር አለ። ቆይ ምንድን ነው? ቬሎ አይተዋል? የእኛ ሙሽራት። እሺ ቆይ ለምን አይሰብኝ? ቆይ ያንቺ ነኝ። ጥፍሬን፣ ቬሎ፣ ሜካፕ፣ ፀጉሬን፣ ፔዲኩር አንድ ላይ እኮ የተሰራው። አቤት ጥፍር እንዴ! ሜካፕ በጣም ቆንጆ። ምንድን ነው ይሄን ሁሉ አመጣብቄ? ምንድን ነው አሁን? ቆይ ምናምን የምትይው? ኧረ ቆይ ሹሹ ቆይ ምንድን ነው? ሻወር ላድርግሽ። ቻው። እሺ ቶሎ በይ። እሺ ወደ ቤቢዬ ያው ታውቂው ልጅ ማነው? ቤቢኛ ረሳኝ። እንግዲህ የመጀመሪያዎቹ ቪዲዮዎች ዘና ፈታ እንዳደረጓችሁ ተስፋ አደርጋለሁ። ቀጣይ ደግሞ የወቸ ጉድ እንግዳ ሰስፔንስ ስንሆን ነበረ። በትናንትናው ዕለት እንግዲህ የትምህርት ሚኒስትር ብርሃኑ ነጋ ቀርበዋል ማለት ነው ፕሮግራሙ ላይ። እኔ ግን አልገመትኩም እሳቸው መቅረባቸውን። ምን ይሉናል፣ ለጥያቄዎቻቸው ምን አይነት መልስ ይሰጣሉ የምንለውን አብረን እንከታተላለን። ብሬ የት አካባቢ ነው የተወለድከው? ሆስፒታል ነው ቤት ነው? ቢሾፍቱ ቤት በላም ትለው ፈራዋ ለምን አትል እንዴ? ፈራዋ ቢሾፍ ባላለው በላ ጨብጥ ነበረ። ቤት የተወለደ ሰው ሳገኝ ቤት ስለተወለደ እሱ ደስ ይለዋል። ቤት የተወለደ እንግዳ ሲያገኝ ሁሌ በጣም ኤክሳይትድ ነው። አሁን ግን ፈርቶ ነው መሰለኝ። አንዳንዶች መንገድ ላይ ማለት ወደ ሆስፒታል እየሄድን ሆነ እነዛ ሌሎች እንደዛ ሞስት ላይክሊ እሱ ነው ይመስለኛል። እናቴ የነገረችኝን ቆይ እስኪ አሁን ፍትህ ይቀታል እርግጠኛው በት አይኖኛ ቤት አንድ ሁለት ተወልዷል። እንደዚህ መንገድ ላይ ወር በመኪና እየሄዱ ወደ ሆስፒታል እየሄዱ ማለት ነው። በስማ መንገድ ላይ የት አካባቢ የሰፈር? ቢሾፍቱ ሽወግቢ የሚባል ሰፈር መቼ ነው የምታውቀው? አሁን ነው የምታውቀው ቢሾፍቱን አይደል? እኔ በቅርብ ነው ማለት በቀለ ሞላ የሚባል ሆቴል ታውቃለህ? በሱ መታጠፊያ አለ አይደል? በባንኩ ጋር ስትወርድ ይሄ ሱቆች ቀኝና በግራ ያሉበት ሰፈር ሽወግቢ ይባላል። እዛ ውስጥ ምን ሰፈር ነበረ ሰፈሩ? አይ ለቢሾፍቱ በቃ የአራዳ ሰፈር ማለት እሱ ነው። ልክ የአዲስ አበባ ፒያሳና ካሳንቺስ ስለሆነ ማለት በጊዜው። አዎ እንዴ ማዘሯ እንዴ ነሽ? እየሄድሽ ነው እንዴ? እና ኧረ ማዘሯ እኔ የምልሽ ይሄ ነገር ጃንጥላ ነው እና አንዳንዴ ሰው ሳያስፈልግ ራስ ኢንተርናሽናል ትሆናለህ በራስ የምታምን ከሆነ። በነገራችን ላይ ቃል ቡቲክ ሰሞኑን የሰራው ቪዲዮ ላይ ሌላም ፔጅ ገብቶ ኮሜንት ጽፎለታል። ኢትዮጵያ እመጣለሁ አገኛለሁ ብሎ ሌላም እንግዲህ በቲኔጀር ታለንት ዙሪያ የሚሰራ አንድ ሚዲያ ቃል ቡቲክስን በምትመለከቱ መንገድ አውርቶታል። ቃል ቡቲክስ በጣም ትልቅ ቦታ የሚደርስ በጣም ክሬቲቭ የሆነ ልጅ ነው። ይችላል ቃል ቡቲክስ የምትሉ ሰዎች ኮሜንት ላይ
እውነት ነው ይችላል። በራሳችን ክሬቲቪቲ እኮ ከታይ የምንሰራቸው ነገሮች ካሉ በጣም ጥሩ ደረጃ ላይ እንደርስ እንችላለን። ይሄ ልጅ ግን እኔ ሳስበው በጣም ከትልልቅ ካምፓኒዎች ጋር የሚሰራ ይመስለኛል ወደፊት እንደኔ ግምት ማለት ነው። እንደዚህ የሚቀጥል ከሆነ ብዙ ሚዲያዎች ላይ መነጋገሪያ ይሆናል። ብዙ የውጭ ሚዲያዎች መነጋገሪያ ያደርገውታል ልጁን እና በጣም ደስ የሚል ነው። ታዳጊ ልጅም ነው። በጣም ደስ ይላል። ቀጣይ ደግሞ እስቲ አባቶችና እናቶች ፓርክ ሲጎበኙ እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እንጠይቃለን። የቤኪ ማይ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሂውማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደ እዚህ እንትን ኢንዱስትሪ እንዴት ልትመጣ ማይ ዮንዚ ማጠይቁ እናንተ ነው ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅም ያሁኑ ጥያቄ አንድ ሽንት ቤት ደርሽን ዳሽ ጠይቆት እንደ ቤታችሁ ጠይቆ ችግር የለም ጠይቆት። ሰውዛ 7 እና 6 ጥይት ተተኩሶ ያገባል። አንቺ ጅራፋ ጩሆ ራሱ የሚወስድሽ ጠፋ አይደል? ጾም ተፈታ አልተፈታ ወንዶች እንደመነኩሴ እኮ ነው የሚያዩሽ። ጭራሽ ስሜት ማሰጪ ሴት። ከሰርግ ይልቅ እኮ ለፍትሃት እየቀረብሽ ነው። ሁሉንም ዓለም ዋንጫ ያየሽ ሴትዮ ወልደሽ ቢሆን እኮ 7 ቤት ደርሰሽ ነበር። አሁን ክርችም ያልሽ ፍጥረት እንዴ! አግብተሽ ባትወጪ ማለት አንዳንዴ ከከተማ ውጪ በ9500 ብር ላንጋኖ ወስጄ ሙሉ ፓኬጅ ፈታ ላርግሽ። እስቲ ታች ባስቀመጥኩት ስልክ ደውዬ አካውንታቸውን ሜንሽን አድርጌያለሁ። ይመችሽ። የዛሬው ደግሞ የተለየ ነው እንጃኔ አሜን አሜን አሜን። የዘመሩ ምረቃት አሜን 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 አሜን። በቪዲዮቻችን መረጃ እያገኛችሁ እና ዘና ፈታ እያላችሁ እንግዲህ ተስፋ አደርጋለሁ። ደስ የሚለው ነገር ጃኒና አዶናይ ታርቀው ለእንደዚህ አይነት ደረጃ መድረሳቸው ጥሩ ነው። ሌላው ያለውን መጥፎ ግን እነሱ ራሳቸው የሚፈቱት ነገር ነው። እኛ የምናወራው ወይ ደግሞ እንደ ቁም ነገር ቦታ ሰተነ የምንተነትነው ነገር አይደለም። ለምን ሰው የራሱ ፕራይቬሲ የሆነ ላይፍ አለው። የሚዲያ ሰው ሲሆን ደግሞ ብዙ ነገር ይወጣል ሚዲያ ላይ። ያ ነገር እንዳለ ሆኖ ግን ራሳቸው የላይፍ ስትራቴጂ ነው እየኖሩ ያሉት። ሰው ምን አለ፣ ሰው እንደዚህ ነበረ። ኢቭን ኪሲንግ ወጥቷል። እንግዲህ ዛሬ ደግሞ ለየት ያለ ነገር ነው። ያን እንግዲህ ባለቤቱ ራሱ ነው የሚወስነው። ለሚዲያ ምንም አይመስለኝም እንደዚህ አይነት ነገር የሚል ከሆነ ያው ሶሻል ሚዲያ ላይ ስለ ላይፍ ሪያሊቲ ስለ ላይፍ ኤኒቲንግ የራሱ የማውጣት የራሱ ኃላፊነት ነው። እኛ ምንም የምንለው ነገር የለም። ግን ዋናው የሰው ልጅ ሲፋቀርና ሲወደድ ደስ ይላል በጣም እስከ ማንነቷ ተቀብሎ እሷም እስከ ማንነቱ ተቀብላ
እንደዚህ አይነት ሁኔታ ላይ መገኘታቸው ደስ ይላል። የሰው ልጅ ሲፋቀር በጣም ነው ደስ የሚለው። ኮንግራጃኒ በጣም ደስ ብሎኛል። አሸንፋለች በትናንትናው ዕለት ላይቭ ላይ የነበራትን ጌም። ቀጣይ ደግሞ እስቲ እንመልከት ምን አይነት ቪዲዮ ነው። ማዳ ብሬም ተነነ ቤተሰቤም ተነነ ባሌም ተነነ الوريس والباريس في السواق عزيز انا ما بسيبه انا ما بسيبه لو جبتوا لي بوليس انا ما بسيبه ከኩዌት አብሬያት የመጣሁት ጓደኛዋ ነኝ። ብር ምናምን አሰባስበን ጨርሰናል። የሚያስታምማት ሰው ነው ያጣነው እና በሱ እንድታግዙ ነበር። በሀሳብ ነው እንደፊት ባይሆን ባይሞቆደጂ ሄሎ ማዳም። አዎ በደንብ ተለውጫለሁ ማዳም። እንድለወጥ ብዬ ላኩት ብር ተነነ እንጂ ብሬም ተነነ ቤተሰቤም ተነነ ባሌም ተነነ። ሄሎ አቤት። ሰላም የስንታየው ቤተሰብ ናችሁ አይደል? እኔ ከኩዌት አብሬያት የመጣሁት ጓደኛዋ ነኝ እና ስንቴ ጥሩ ሁኔታ ላይ አይደለችም። ሰሞኑን ጠፍታብን ነበረ። ዛሬ ደግሞ ድንገት እኔ ቤት ልጠይቀኝ መጣ ነውና ብር ምናምን አሰባስበን ጨርሰናል። የሚያስታምማት ሰው ነው ያጣነው እና በሱ እንድታግዙ ነበረ። በሀሳብ ነው ቀልደኞች ምናምን ነገር እኛ እንችላለን። ቢያንስ ሰው እኔ ምለው ማዳም ብሩን እየረገብሽ ነበር እንዴ የምትሰጪኝ? ማዳም ይኸውልሽ ማዳምዬ መሬት እገዛለሁ ብዬ ላኩትም ገንዘብ ተንለብኝ። ማዳምዬ ሶፋዎች እኮ ነው ገዝተው የጠበቁኝ። ቤተሰቦቼን ተነኑ። በገንዘብ ያተርፋለሁ ያልኩትም ባሌ ድርሻን ይዞ ሄደ። ማዳም ነገራችን ላይ የልጅቷን ትወና ወድጄዋለሁ። ማለት ይሄ የሚያሳየው የትወና ብቻ ሳይሆን ሰሞኑንም ቴዲ ከአልበሞች ውስጥ መሪባ የሚል ርዕስ ያለው ዘፈን አውጥቷል። ይሄ ደግሞ በስደት ላይ ያሉ እህቶቻችንን በተመለከተ የወጣ ዘፈን ነው። በደንብ ካዳመጣችሁት በጣም ደስ የሚል ዘፈን ነው። እህታችንም ደግሞ ዛሬ የተወነችው ምንድነው ብዙ እህቶቻችን ላይ የሚያጋጥሙ ነገሮች ናቸው። ኢቭን ወንድ አይደለም አንዳንድ ቤተሰቦች የሚላከውን ብር ራሱ አጥፍተው የምንሰማው ነገር ነው። አጥፍተው የሚጠብቁ አሉ። ለምን እህቶቻችን እዛ ሄደው እኮ ለፍተው የሚመጡት እኮ ከቤተሰቦቼ ጋር ከባሌ ጋር ከእጮኛዬ ጋር ያልፍልኛል ብለው ስለሚያስቡ ነው አይደለም? ለቤተሰቦቻቸው እንዲያስቀምጡ እየሰጡ እነሱ ሌላ ነገር ላይ የሚያውሉት ነገር እኔ አይገባኝም። ወንዶችም ቢሆኑ ፍቅረኛዬ ምናምን በቃ ማሪ የወደፊት ሚስቴ ነሽ ምናምን እያሉ በስልክ እያታለሉ ለምንድን ነው እንደዚህ አይነት ደረጃ የሚደረሰው? ግን ለምን የእህቶቻችን ጉልበት ይባክናል? ማለት የሚለፉት እኮ ዞሮ ዞሮ መታወቁ ሰው ብርን ይቀይራል ማለት ይሄ ነው። ከሰው የበለጠ ብርን እናስበልጣለን። ጥፋቱ እዚህ ጋር ነው። እና ያ ብር መቀመጡ መታ አብራ ለመኖር ያላት ፍላጎት ነው አይደለ? ለሱ የምትለቀው። እሱ ግን ሌላ ደረጃ ሱስ ውስጥ ገብቶ በሱስ አጥፍቶት ወይ ደግሞ ሌላ ነገር ተጠቅሞበት ብሩን ይዞ መጥፋት ለምን እንደዚህ ይሆናል? ግን ከተሳሰበን እኮ ነገ ጥሩ ደረጃ እኮ መድረስ ይቻላል እኮ። ለምን እንደዚህ አይነት ተግባር ውስጥ እንደሚገቡ ግን እኔ አይገባኝም። ይሄ ሰይጣናዊ ተግባር ነው እንጂ የሰውኛ ተግባር አይደለም። እውነት በጣም ከባድ ነው። እዛ ብዙ ነገር ደርሶባት ያቺ እህታችን እኮ ወይ ተደፍራም ይሁን ወይ አመናጭ ቋትም ይሁን ብዙ ነገር እኮ ይደርስባቸዋል እዛ ሲሄዱ። ግን ያንን ሁሉ ችለው ያንን ሁሉ ተቋቁመው ከአመታት በኋላ ሲመጡ እንደዚህ አይነት ነገር ሲያጋጥማቸው እህታችን እንደተወነችው አይነት ነው የሚሆኑት። በቃ ድንገት አይምሯቸው የሆነ ሰዓት ላይ ሊስት ይችላል ከጭንቀት የተነሳ ማለት ነው። ለምን
ኦልሞስት ወይ 7 ዓመትም ሆነ 2 ዓመት በኮንትራትም ሆነ ብዙም ይቆዩ አሉ እዛና እዚህ መተው ምንድነው ኤክስፔክት የሚያደርጉት? በጣም ከባድ ነገር እኮ ነው። አረብ ሀገር ብር አይበረክትም ምናምን የሚባለው ነገር እኛ እንዳጠቃቀማችን ነው። አንድ ነገር እንዳምልኮ ከያዘን እዚህ ጋር እኮ ድንጋይ አስቀምጬ ይሄ ድንጋይ ለኔ ይጠቅመኛል ብዬ ካሰብኩኝ በድንጋዩ ማምለክ እችላለሁ ካልኩኝ እኮ ያ ድንጋይ ለኔ ይጠቅመኛል ማለት ነው። እንደ እምነታችን ነው ሁሉ ነገር የሚደረገው። ብሩ አይበረክትም ምናምን የሚባለው ነገር እንዳጠቃቀማችን ነው። በእግዚአብሔር አምነን ከሆነ ሄድነው፣ በየሃይማኖታችን አምነን ከሆነ ሄድነው ምንም አያጋጥመንም። ለምን እዛ ጋር ያንን ሁሉ ነገር ተቋቁማ ያንን ሁሉ ነገር አሳልፋ ስትመጣ እንደዚህ አይነት ነገር ሲያጋጥማት እህታችን በቃ እንጃ ልብ የሚሰብር ነገር ነው። ብቻ ግን ቢቆም እንደዚህ አይነት ነገር ጥሩ ነው። እሺ በዚህ ኑሮ ውድነት ደግሞ ምን ይለን ይሁን? ዶክተር የሚስቴ እንዴት ሆነች? ደህና ናት። አይዞህ ቀበቶ እንደው ቀበቶ አለበስኩም ዶክተርዬ። እንደ አንተ ወንድ ልጅ አይደለህ እንዴ? ወይኔ ሆዲን ሚስቴ አዎ ተወልዷል። አዎ አራት ልጅ ወልዳለች። አራት ልጅ ምነው አምላክህ ብዙ ተባዙ ለኔ ብቻ ነው እንዴ ቢሆን? የሴት አመልና ሽሮ ወጥ አንድ ነው፣ እየገነፈሉ ማባበል እዳ ነው አሉ። ምን ነው አንቺ ይውሰዱት ወንፊቴን ማንም ሰው ይንፋበት ለማንም አልሰጥም ሳላበ ጥርበት አልሽሳ ምን ነው እንዴ? ዘ ፊውቸር ኢዝ ብራይትነስ ዘ ላቭ ኢዝ ሚኒንግለስ አሉ። እንዴ ከፊት ስትሄጂ እያየው ሼፕሽን ከወለድሽ በኋላ ሳይሽ ቼንጅ ማድረግሽን መለየት አቃተኝ ወገብና ዳሌሽን እንደማለት ነው እንዴ? ሀቢቢቲ ምን ነው አንቺ ለትዳር ምን ያስፈልጋል ሲባል ምግብ ያልሽ ሴትዮ እኮ ነሽ። ቦምቦሊኖ ልጋብዝሽ ስልሽ መሃሉ ማን በላይብኝ ያልሽኝ እኮ ቀሌታም ሴትዮ ነሽ። ልንገርሽ እንዴ ማን ነው አንተም ብቻ ገጣሚ ያረገ? ተናገሪ እንዴ እቺንም ያቺንም ስታግበሰብስ ቆመህ እንዳትቀር እንዳሮጌ ባስ እኔ which country is this? I am not ግብስብስ ድብስብስ። አይገርምሽም? ቢደለቅ ይሰማል ከዚህ እስከ አርባ ምንጭ። አረ እንዴት ለጉድ ነው የባለቤቴ ቦርጭ እንደማለት ነው። መጥቼ ስነርትሽ ያኔ ታወራዋለሽ። ልንገርሽ እዛው ነው የመጣው ጠብቂኝ አልኩሽ አይደል እንዴ? በትግራይ ክልል ትናንትና ምንድነው የተፈጠረው? በትናንትናው ዕለት በትግራይ ክልል ምስራቃዊው ዞን 2 በተባለው ወይም ደግሞ አውላሎ ወረዳ አካባቢ በተለያዩ መንደሮች ላይ በረዶ የቀላቀለ ከፍተኛ የሆነ ዝናብ በመዝነቡ ምክንያት የሰው ሕይወትም ጠፍቷል። እንዲሁም በተጨማሪ ደግሞ ቁጥራቸው ከ135 በላይ የሚሆኑ የቤት እንስሶችም ጭምር እንግዲህ ሕይወታቸው ማለፉ ነው እየተነገረ የሚገኘው። ለአንድ ሰዓት ከ40 ደቂቃ የቆየው ይህ ከፍተኛ የሆነ የበረዶ የቀላቀለ ዝናብ ምክንያት እንግዲህ የ10 ዓመት ልጅ ሕይወቱ ሲያልፍ፣ በተጨማሪም ደግሞ 135 የቤት እንስሳት ላይ ሞትን አስከትሏል። የተለያዩ በጎች፣ ፍየሎች፣ ከብቶች እንዲሁም በተጨማሪ ደግሞ አህዮችን ጨምሮ ማለት ነው ህይወታቸው ማለፉ ነው በአካባቢው ላይ የሚገኙ የመንግስት ኮሚኒኬሽን እንዲሁም በተጨማሪ ደግሞ ዜጎች እየተናገሩ የሚገኙት። በትናንትናው ዕለትም ከፍተኛ የሆነ ዝናብ በመዝነቡ ምክንያት ከፍተኛ የሆነ ድንጋጤ ጭምር በአካባቢው ተፈጥሮ እንደነበረ ጭምር እየተነገረ ይገኛል። ለሟች ወገናችን ነፍስ ይማርልን። በማኑ ከሆነ እህታችን እንደነገረችን ከሆነ በጣም የሚያሳዝን መረጃ ነው። በትግራይ ላይ የተካሄደው ነገር አየሩ ሰሞኑ ልክ አይደለም። እኛ ጋር ደግሞ በጣም ጠራራ ፀሐይ ነው። እኛ ሰፈር እንደዛ ነው። እናንተ ጋር እንዴት ነው? በትናንትና ቪዲዮ ላይ ያገራችሁ ነበረ። አሁንም እንደዛው ነው። ጠዋት ላይ ደህና ነበረ። አሁን ግን በጣም እረር ያለ ፀሐይ ነው። ግን ሲመስለኝ ግን እንደዚህ ሆኖ ፀሐዩ በኋላ ኃይለኛ ዝናብ የሚፈጥር ነው የሚመስለው። አየሩ በየቦታው እየተቀያየረ ነው። ብቻ እግዚአብሔር ይጠብቀን፣ የሞቱትንም ነፍስ ይማር። ቀጣይ ደግሞ ምን ይለናል? 1 ሚሊዮን ብር ለሰባት ሰው አካፍል ብትባል እንዴት ነው የምታካፍል? እኔ ጋር አስቀመጥኩ 1 ሚሊዮን ብር አለ። አይ አለህ እንበል አንልማ የለኝም። አይ ቢሰጥህ እኮ ነው። ቢሰጥህ ለስንት ሰው ታካፍል ነበር? ለምሳሌ ነው። ለምሳሌ ኑሮኝ 1 ሚሊዮን ብር ኑሮኝ ለሰባት ሰው ላካፍለው? አላካፍለው። ለራሱም አይበቃ ነገሩ ነው። ምን እኮ በቃ አላካፍልም። ለራሴም አይበቃኝ። ምንድነው የምትለው? እናቱ ራሱ ታሳዝናለች። ወደኔ ልክ እንደዚህ ከሆነ በጣም ያሳዝናል። ሰማሽ አዲሱ ነው ይዘህ ነገር ነው ያነጋገር ንቅንቅ ነው ነገር ነው ያነጋገር ሹና ሳይ ስሚሞሽ ቴዲ በቃ ቴዲ ፈወሰኝ ቴዲ ፈወሰኝ ተፈወስኩ ቴዲ ፈወሰኝ ቴዲ ፈወሰኝ
እንዳያችሁት ከሆነ የቴዲን አድናቆት በዚህ መልኩ ገልጾታል ማለት ነው። የቴዲ ዘፈን ከብዙ ነገር ይፈውሳል። በእርግጥ በጣም ደስ የሚል ጠለቅ ብላችሁ ብትሰሙት ደግሞ ያልሰማችሁ ሰዎች በጣም ደስ የሚል ብዙ አይነት የሚገልጹ ዘፈኖች አሉት። በጣም ደስ የሚል አልበም ነው ያወጣው ከቆይታዎች በኋላ ጃኒና ስላዶናይ በትላንትናው ዕለት ማለትም ቅዳሜ ምሽት 4 ሰዓት ላይ በጃኒና በሄለን ወርቅዬ መካከል የተደረገው የጌም ጨዋታ ጃኒ በሰፊ ልዩነት ሙሽሪት የሰርግሽ ቀን ደርሷል። ታዲያ ምን ትጠብቂያለሽ? ነይ በቅርቡ እኔም ስለማገባ እንግዲህ ለምን ወስድበታለሁ። ዛሬ እምወደውን ዘፈን ስዘፈን ልውል ነው። እርገስተው ጌታ ባርኮ የሰጣችሁ ሎር ማለት ለሙሽራው ታምታ ታምታ እርገጠው እርገጠው ለሙሽራው ታምታ እርገጠው የታበ ጭፈራው አታየው አማራው ወርመታ ታምታ ዋው ደስ ይላል በጣም ኮንግራ ጆን ዳንኤል በቅርቡ እንደሚያገባ እንግዲህ ነግሮናል። አዲስ መረጃ በጣም ደስ የሚል ነገር ነው። እንኳን ለዚህ አበቃችሁ። ከብዙ ፈተናዎች በኋላ ከብዙ አይነት ውጣውሮች በኋላ ለዚህ መብቃታችሁ በጣም ደስ ይላል። እኔ በነገራችን ላይ በጣም ማደንቀው ብዙ ሰዎችን ይረዳል። ጥሩ ደረጃ ነው ያሉት። አሁን ደግሞ ያው ልጅ ወልደዋል። ስለዚህ መጋባታቸው ደግሞ ጥሩ ነው ብዬ አስባለሁ። ለልጃቸውም ሳይኮሎጂካል ለነሱም ህይወት ይሄ ብስለት ነው። ሚዲያው የሚለውን ነገር ትተው እነሱ እንደዚህ አይነት ደረጃ መድረሳቸው በጣም ደስ የሚል ነገር ነው። ውዶችዬ እንግዲህ ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። በቪዲዮ ዘና ፈታ እንዳላችሁና ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እዚህ ቻናል ላይ ያልተቀላቀላችሁ አዲስ የሆናችሁ ደግሞ መስኮት ቢቲን ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁ ላይክ አታርጉ ማለት አይደለም። ላይክ ፕሊዝ ላይክ አድርጉ። ሰዎች ጋር እንዲደርስ ደግሞ ሼር አድርጉ። አበረታቱኝ። እንደነገርኳችሁ ጀማሪ ነኝ ግን እየሄደን ነው። ሰብስክራይብ እያደረጋችሁ ነው፣ ላይክ እያደረጋችሁ ነው፣ ቪዲዮውን እያየሁኝ ነው። የምታበረታቱኝ ደግሞ አሁንም ላመሰግናችሁ ፈልጋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ደህና ሁኑ። ቻው